እናናይ በስመ ማሲንቆ ይያዛሉ የጎጆ የነማርዋ አገር ትዛሌ ከልጆ ኢትዮጵያዊ ዘፋኝ ካለ ይሄው አምጡና ሚዛኑ ላይ ያስቀምጡ። ይህ ንግግር ለመከራከር አይደለም ለመመዘን ነው። ለመጮህ አይደለም ለመስማት ነው። ማሪቱ ለገሰ የታዋቂነት ስም ይዛ ከህዝቧ በላይ ራሷን ያቆመች ሴት አይደለችም። በስምና በዝና መካከል የክብር አጥር ገንብታ እኔ ከናንተ በላይ ነኝ ያለችም አይደለችም። እርሷ ዘፋኝ ሳትሆን መጀመሪያ ሰው ነበረች። ከዚያ በኋላ ድምጽ ሆነች። ደሴ በነበረችበት ዘመን ሰው ሞተ ተብሎ ሲነገር መድረክ አትፈልግም፣ መብራት አትፈልግም፣ ጭብጨባም አትፈልግም። ነጠላዋን አዘቅዝቃ የእዝን ሻይና ዳቦ ይዛ እንደ እናት እንደ እህት እንደ ሰው ወደ ሐዘን ቤት ትሄድ ነበር። እዚያ ድምጿን አታሳይም፣ ልቧን ታሳያለች። ዝናዋን አታሳይም፣ ሰውነቷንም ታሳያለች። ይህች ሴት በታላላቆቹ የሙዚቃ ሰዎች ይህ ድምጽ ተአምር ነው ተብሎ የተመሰከረለት ሀብት ሳንቲም መሰብሰብ ያላደረገችውም ስም ነበራት፣ ዝና ነበራት። ግን ይሄ ነው የሚባል ሀብት አልነበራትም። ምክንያቱም ማሪቱ ለገሰ ድምጿን አልሸጠችም፣ ነፍሷንም አልሸጠችም። ዘፈን ንግድ አላደረገችውም። ዛሬ ኑሮዋ በውጭ ሀገር ነው ይባላል። ነገር ግን እዚያ ይሄ ነው የሚባል ሀብት ያፈራች ሴት አይደለችም። እርሷ ሀብት አታከማችም፣ ትውልድ ታከማቻለች። ገንዘብን አትቆጥርም፣ ክብርን ትቆጥራለች። ሰዎች ይላሉ ድምጽ ይደክማል፣ ጊዜ ያሳንሰዋል። ነገር ግን ማሪቱ ለገሰ የጊዜን ሕግ አላመነችም። እንደ ክብር ዶክተር አትሌት ኃይሌ ገብረስላሴ ለ10 ዓመታት ብቃቱ ሳይወርድ ህዝቡን እንዳያኮራ ማሪቱ ለገሰም ከ40 ዓመታት በላይ የድምጽ ለዛዋ ትንሽ እንኳን ሳይቀንስ ዛሬም እያስደነቀችን ትገኛለች። እኔ ሳልወለድ የዘፈነችውን ዘፈን አዳምጡ። ከሳምንት በፊት የዘፈነችውን ዘፈን አዳምጡ። በዚያ ጊዜ ድምጽ እድሜ እንደሌለው በራሳችሁ ታውቃላችሁ። አምባሰልን ከማሪቱ ለገሰ በላይ ያሽሞነመነ ድምፃዊም ካለ አምጡት፣ ስሙን ጥሩ፣ በሚዛን ላይ አኑሩት። ካልሆነ ግን ታሪክ ራሱ መልሱን ሰጥቷል። ሰርጸ ፍሬ ስብሐት እንዲህ አለ። ስለ ማሪቱ የአዘፋፈን ስልትና የድምጽ ቅላጼ ተአምር ነው፣ ከዚያ ውጭ የምለው የለም አለ። ማሪቱ ደግሞ ምን አለች? ውሸቴን ነው እንጂ እንደው ስግደረደር እኔስ ለወሎ ልጅ ውሃ ሽጬ ልደር፣ እኔስ ለኢትዮጵያ ልጅ ውሃ ሽጬ ልደር። ያኔ በዛ ዘመን በወሎ ይሁን በመላ ኢትዮጵያ ውሃ ወተት መሸጥ ነው ነበር። እርግር የጣለው ሰው ፎሌ ሙሉ እርጎን ግፎና አንጀቱን አርሶ መርቆ ብቻ የሚሄድበትም ውሃ ሻጭ ማለት ትልቅ ጸያፍም ስድብ ነበር። ማሪቱ ይህንን የምትነግረን ለአገሬ ልጆች ስል ጸያፍ ልባል ምናምንቴ ልባል አለች። ስለ ህዝብ ስድብን ልሸከም አለች። ስለ አገር አንድነት ተከባብሮ ተፈቃቅሮ ስለመኖር በዘፈኖቿ ብዙ ብላለች። ጀግንነታችንን ዘራፍ ብላ የማይወረድበት ማማ ላይ ሰቅለዋለች። እኔም ዛሬ ስለ ተአምረኛዋ ማሪቱ ለገሰ እያወራኋችሁ እገኛለሁ። ይህ ቪዲዮ ስለ ዘፈን ብቻ አይደለም፣ ስለ ክብርም ነው። ስለ ድምጽ አይደለም፣ ስለ ህዝብ ነው። ማሪቱ ለገሰ ድምጽ ብቻ አይደለችም፣ የኢትዮጵያ ነፍስ ይችላታል አብዛኛው። ይቺ የአንበሳሏ ንግስት ማሪቱ ለገሰ ማለት ነው። ማሪቱ እስካሁን ድረስ ከ3 አልበሞች ያሏት ሲሆን 1969 አምባሰል የሚል አልበም ስታወጣ 2007 የባቲ ንግስ ለባቲ የመጀመሪያ ሙዚቃ አድርጋ አውጥታለች። 2018 ደግሞ አሜሪካ ሆና ይገማሸራ የሚለው አልበሟ እጅግ ተወዳጅነትን ያተረፈም ነበር። እስኪ አንዳንድ ሙዚቃዎቿን እስኪ ለመመልከት እንሞክር። ዞማዋ የሚለው ነጠላ ሙዚቃዋ ሸጌ የዱለውለት የሸሸህ እንደሆን፣ ሸጌ የጸቡለት የሸሸህ እንደሆን፣ እንኳን ከንፈር ወዳጅ ጎረቤት ማን ሆን ትላለች። ይሄኔ እዚህ ጋር ቀላል የሆነ ነገር አይደለም። ፊት ላይ በወሎ አካባቢ ከንፈር ወዳጅ ወይም የከንፈር ወዳጅ የሚባል ነገር ነበር፣ ሳያገቡ በፊት ማለት ነው። ይሄ ባህል በእርግጥ አሁን ላይ ቀርቷል። ምን ያህል ተገቢ ነው አይደለም የሚለው ነገር ልከራከረበት አይደለም። ግን እዚህ ያሰበችው ነገር ጀግንነትን ደፋር መሆን አለብህ እኔን ለማግኘት ብላ ስታጎብዝ የሚያሳየው ሸጌ የዱለውለት የሸሸህ እንደሆን፣ ሸጌ የጸቡለት የሸሸህ እንደሆን፣ እንኳን ከንፈር ወዳጅ የዱለውለት የሸሸህ እንደሆን፣ ሸጌ ጠቡላት የሸሸህ እንደሆን፣ እንኳን ከንፈር ወዳጅ ጎረቤት ማንን፣ እንኳን ከንፈር ወዳጅ ጎረቤት ማንን ቤትን ማንሆን ትላለች። ቀጠል አድርጋ ደግሞ እንደዚህ ትላለች። ውሸቴን ነው እንጂ እንዳው ስቅደረደር እኔስ ለወሎ ልጅ ውሃ ሽጬ ልደር። አስባችሁታል? ቅድም ምን እንዴት ውሸቴን ነው እንጂ ዞማዋ እንዳው ስቅደረደር፣ ዞማዋ ውሸቴን ነው እንጂ
እንደነበረ ውሃ ሸጬ ልደር። ውሃ በዚህ ሰዓት ላይ ትልቅ የሆነ ቢዝነስ ወይም ንግድ ነው። ድሮ ግን ይህ በጣም አጸያፊ የሆነ ስራ የክፉ ሰው ተግባር ተደርጎ የሚቆጠር ነበር ማለት ነው። እሷ እዚህ ድረስ ትሄድ ነበር። በሌላ ደግሞ ወገኔ የሚለው ላይ አብሮነትን ስትሰብክ ማለት ነው። እስቲ እያት ምድሪቱን ለምናሽ ታጓጓለች። አሁን የዘመኑ ሰው ሀብት አይበቃም ምን አይበቃም ብሎ ጸብ ውስጥ የሚገባበት ማሪጉስን እንደዚህ ያርጋ ውድቅ ታደርገዋለች። እስቲ እያት ምድሪቱን ለምናሽ ታጓጓለች። አርሰው ቢዘሩበት ፍሬ ትሰጣለች፣ ጉልበት ሲያበድሯት እሸት ትሰጣለች በሚለው ግሩም የሆነ ግጥሟ እንደዚህ ትገልጸዋለች። በሌላ በኩል ደግሞ እስኪ አንድ ከመከም የሚል ሙዚቃ አላትና በእርግጥ በቅላጼ ያለላችሁም ግጥሙን ልበልላችሁ። ከመከሜ ትላለች አትምጣብኝ ባይኔ ተከምከሚ አትበለኝ ከመከሜ ብራምባል ግዛልኝ ከመከም እንደው በደረቁ እዚህ ጋር በር አምባር ብዙዎቻችሁ በፊት ላይ ትልቅ የሆነ ስጦታ ነበር። በእርግጥ አሁን ላይ የቀረ ይመስለኛል። በር አምባር እንደምታውቁት እጅ ላይ የሚደረግ ሲሆን በምስሉ ላይ ያያችሁት ይመስለኛል። ስንቶቻችሁ ታውቁታላችሁ? ይህንን በር አምባር ማሪቱ እንደዚህ አድርጋ ስትገልጸው ነበር። እስኪ ደግሞ ሌላው ሰው ጋር ከመከሚ ላይ ማለት ነው። ከመከም ዝናቡ ጣላሉ ከመከም ቦሩን አለፈበት ከመከም እንዴት ያስታውቃል ከመከም ያርከፈከፈበት ዝናቡ ጣላሉ ከመከም ቦሩን አለፈበት ከመከም ዝናቡ ጣላሉ ከመከም ቦሩን አለፈበት ከመከም እንዲህ ያስታውቃል ከመከም ያርከፈከፈበት ከመከም ቤት አባይ ቤት ላለች እዚህ ጋር ፍቅር የያዘው ሰው ውስጡን ነው እንጂ ከላይ አለመሆኑን ለማሳየት የተጠቀመችበት ግጥም ነው። ቀጠል አድርጋ እንደዚህ ትላለች። ይሄ በእርግጥ ለእናንተ የቤት ስራ ብየዋለሁ፣ ወይም ኮሜንት ላይ አስቀምጡልኝ እስኪ አሁን የምነግራቸውን። ገራዶን ተሻግሮ ስሙ ነው ከድጀው ከመከም ልቤ ላይ ሰርቷል ከመከም ቤት ገራዶን ተሻግሮ ከመከም ስሙ ነው ከድጀው ከመከም ገራዶን ተሻግሮ ከመከም ስሙ ነው ከድጀው ከመከም ልቤ ላይ ሰራን ከመከም ቤተ ዘጠኝ ጎጆ ከመከም አትንጣብ በልሜ ዘጠኝ ጎጆው ማለት ምን ማለት ነው? ይሄ ከገባችሁ እውነትም እናንተ ባህል ላይ በጣም ታውቃላችሁ ማለት ነው። ከመከም ይሄ ቤተ ዘጠኝ ጎጆ የሚለው ከአሰራሩ ጋር ሄዳችሁም እንደገና ደግሞ ሌላም ፍቺ ሊኖረው ይችላል። እስኪ እናንተ ይህንን በኮሜንት ላይ አስቀምጡልኝ ማለት ነው። ሌላ ስለ ማሪቱ ለገሰ እንግዲህ ብዙ ነገር ሲባል ነበረ። ከዛም ውስጥ ደግሞ እስኪ ስለ ሽልማቶቿ እናወራ። በ2016 ከወሎ ዩኒቨርሲቲ የክብር ዶክትሬት ያገኘ ሲሆን አሁን ላይ ክብርት ዶክተር ማሪቱ ለገሰ ነው የምትባለው ማለት ነው። 2018 ላይ ደግሞ በሚስ ኢትዮጵያ USA ፔጀንት የእድሜ ልክ የባህል አምባሳደርን ሽልማት ያገኘ ሲሆን በ2023 በአካባቢው ልዩ የሆነው በሐይቅ ከተማ በተካሄደው የአሆላሌ የባህል ፌስቲቫል ወቅት የወሎ ሕዝብ የባህል አምባሳደርም ሆና ተሾማለች። ማሪቱ ለገሰ ለ23 ዓመታት ያህል በአሜሪካ እንደኖረች በቅርቡ በሰይፉ ኢቢኤስ ላይ ባደረገችው ንግግር ተናግራለች። 23 ዓመት እዚያ ስትኖር ኢትዮጵያ ውስጥ እስካሁን ድረስ 12 ልጆች ያሏት ሲሆን ከ12 ልጆች ቢያንስ 11ዱ እንደሞቱ እንደዚሁም አንዱ ልጅ በህይወት እንዳለ ሰይፉ በኢቢኤስም ልጁ ላይ ታይቶም ነበር። ማሪቱ እጅግ አስገራሚ የሆነ ነገር ያሳለፈች ሲሆን አሁን ኢትዮጵያ የምትገኝ ናናይ በስመ ማሲንቆ ይያዛሉ የጎጆ የነማርዋ ሀገር ትዛሌ ከልጆ ኮለለይ ባየሩ በሚገሰግሰው መቼም በቅሎ አቅም እንዲያንቺ ያለ ሰው ማርዋ ለገሰ ናናይ በስመ ማሲንቆ ይያዛሉ የጎጆ የነማርዋ ሀገር ትዛሌ ከልጆ የማሪቱ መንደር
ትዛሬ ከልጆ ልቤ ላይ ሰራ የቤተሰብ ምትጎጆ ነረሽ ነረሽ ናንቺ ሆይ የምነው የሚሏት ዘፈን አምና ብር በላች ዘንድሮ ወይፈን እንደምን ዋላችሁ? ወንድሮ ሰላም ናችሁ?